እራለ ያ ስሜት በጣም የተለመደና ሁሉም ሰው የሚሰማው ስሜት እንደሆነ ግን ታውቃለህ? በጣም ሰነፍ ወይም ፍሬያማ እንዳልሆንክ ሲሰማ በራስህ ላይ ከባድ ነገር ለማድረግ ትገፋፋለህ። እጅግም ፈታኝ ነገር ነው። ብዙ ጊዜ ራሳችንን መንቀፍ ወደ ተግባር እንዳንገባ ያደርገናል፣ ያባብሳል እንጂ ምንም ጥቅም የለውም። አዎ ይቻላል። እንግዳ ነገር ነው ስሜቱ፣ ነገር ግን እውነት ነው። ራሳችንን ያለ ልክ አብዝተን ስንወቅስ ወደ ባሰ ነገርና ወደ አላስፈላጊ ነገር እንገፋፋለን። ጥሩ ስሜት የለውም። ድብርትና ደስ አለመሰኘት ይፈጥርብንና ተመልሰን ነገሩን ከማስተካከል ይልቅ የሥራ ፍላጎታችንን ሙጥጥ ብሎ እንዲጠፋና ወደ ባሰ ድብርት ውስጥ ይከተናል። እንደ አዙሪት በለው፣ ተመልሶ እዛው። ይህ ስሜት ደግሞ ደስ አይልም። ይህ ቆንጆ ጥያቄ ነው። ይህ የሚስተካከለው ለራስ ደግ መሆን ስትጀምር ነው። ለራስ ደግ ሁን። እንደዛ የማይጠቅምህ ነገር ላይ ተጣብቀህ እንዳትቆይ ያደርግሃል። ይህ ደግሞ ቀናውን ነገር እንድታስብና ለሥራ እንድትነሳሳ ለማድረግ ትልቅ ጥቅም አለው። ይህ ስሜት ሲሰማህ ወይም ሰነፍ ነኝ አልችልም ብለህ ማሰብ ስትጀምር ማድረግ ያለብህ ሁሉም ሰው እኔንም አንተንም ጨምሮ በዚህ ደረጃ ውስጥ እንደምናልፍ አስታውስ። ያን አድክም ድምፅ ማለትም አትችልም፣ ሰነፍ ነህ የሚለውን የውሸት ድምፅ ዝጋውና ምን ማድረግ እንደሚገባ በቅንነት አስብ። ያን ጊዜ አንተና ሐሳብ ስትስማሙ ያ ድግግሞሽ ወይም አዙሪት መሰበር ጀመረ ማለት ነው። በትክክል ትንንሽ እርምጃዎች እና ለራስ ደግ መሆን ሁሉንም ለውጥ ያመጣል ወይም ሊያመጣ ይችላል እያልኩህ ነው። ይህ በጥቂቱም ቢሆን እንዳስተማረህ ወይም ደግሞ እንደረዳህ አምናለሁ። አንተን የሚሰማ ሁላችንም ይሰማናል። ብቻህን አይደለህም። እያንዳንዱ እርምጃ ሲደማመር ትልቅ ነገር ስለሚፈጥር በጉዞ ውስጥ ከራስ ጋር ፈጽመ ተባበር። እመነኝ፣ የምትፈልገው ቦታ ትደርሳለህ። ሀሳብ ወይም ጥያቄዎች ካሏችሁ በአስተያየት መስጫው ላይ ተውልኝ። መልካም ጊዜ።